ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች፣ በዛሬ ቪዲዮ ከባለፈው የቀጠለውን ክፍል 2 የሱሪ ፓተርን ይዤላችሁ መጥቻለሁ። በዛሬ ቪዲዮ የምንሰራቸው እንግዲህ የሱሪ ዚፕ የኪሱንና ዌስት ባንድ ይሆናል ማለት ነው። አብራችሁኝ እስከ መጨረሻው ድረስ ተከታተሉኝ። ቪዲዮውን ላይክ፣ ሰብስክራይብ አድርጉ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬ ቪዲዮ እንገባለን። ስለዚህ በመጀመሪያ የምንሰራው የዚፑን ፓርት ይሆናል። የዚፑን ፓርት ለመስራት የሚያስፈልገን ሜዠርመንት 2 ኢንች ነው። 2 ኢንቹን ደግሞ የምንለካው ከውስጠኛው መስመር ወደ ውጪ ነው ማለት ነው። ስለዚህ መጀመሪያ 2 ኢንች እናሰምራለን። ከታች ደግሞ እኩል እንዲመጣልን አሁንም 2 ኢንች እናሰምራለን ማለት ነው። ይሄንን ከሰራን በኋላ ያስቀመጥናቸውን ልኬቶች አንድ ላይ ኮኔክት እናደርጋቸዋለን። መስመሩን ኮኔክት የምናደርገው እስከ ሂፕ ላይን መስመር ነው ማለት ነው። ስለዚህ በዚህ መልኩ የዚፕ ፓተርናችንን ጨርሰናል። ቀጥሎ ደግሞ ወደ ኪስ እንሄዳለን። አሁንም ኪሳችንን ለመስራት ወደ ውስጥ 2 ኢንች እንለካለን። ይሄንን ከለካን በኋላ ደግሞ የዌስት ላይናችንን መስመር በመከተል ወደ ታች 6 ኢንች እንወርዳለን ማለት ነው። የፖኬታችንን ኦፕኒንግ ወይ ደግሞ የፖኬታችንን ክፍተት ያደረኩት 6 ኢንች ስለሆነ ማለት ነው። ስለዚህ ያንን 6 ኢንች ደግሞ እናንተ በእጃችሁ መጠቀም ትችላላችሁ። ስለዚህ ፖኬታችንን ክፍተት ጨረስን ማለት ነው። ከዚህ ቀጥሎ ሲማላውን እንሰጠዋለን። ለሲማላው 0.5 ኢንች ዙሪያውን እንሰጠውና እናሰምረዋለን ማለት ነው። ከዚህ በመቀጠል ዙሪያውን እንቆርጠዋለን። ከቆረጥን በኋላ በሌላ ወረቀት ላይ ትሬስ እናደርገዋለን ወይ ደግሞ ኮፒ እናደርገዋለን። ይሄኛውን የፖኬታችንን የውስጠኛውን ለመስራት እንዲጠቅመን ነው አሁን ኮፒ የምናደርገው። በቀላል መንገድ ነው እየሰራን ያለነው። ስለዚህ የሰራነውን ኮፒ ያደረግነውን ደግሞ በማስመሪያችን አስተካክለን እንሰራታለን። ይሄንን ከሰራን በኋላ ደግሞ የሰራነው ፖኬት ምን ያክል እጃችንን ያስገባል የሚለውን ለክታችሁ ድጋሚ መስመር ታሰምራላችሁ ማለት ነው። ይሄኛው የውስጠኛውን የፖኬቱን የውስጠኛውን ፓተርን የጨረስነው ማለት ነው። ቀጥሎ ደግሞ ፖኬቱን እንሰራለን። ፖኬቱን ለመስራት አሁን ያለችው ምንም ስለማጠቅም እናወጣታለን። ቀጥሎ ደግሞ አሁን ያወጣናትን መስመሯን ተከትለን እናሰምራለን ማለት ነው። ስለዚህ የሰመርነውን መስመር ደግሞ ተከትለን እንቆርጠዋለን። ከዛ የውስጠኛ ፖኬት ጋር ቅርጹን ተከትለን እናስተካክለዋለን ማለት ነው። በዚህ መልኩ የፖኬትም ፓተርን ጨረስን። ሰብስክራይብ ማድረግ እንዳይረሳ። እናንተ ለኔ ሰብስክራይብ ባደረጋችሁኝ ቁጥር ያበረታታችሁኝ ነውና ሰብስክራይብ አድርጉኝ። ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ስለዚህ በዚህ መልኩ ጨርሰናል ማለት ነው። ይሄ አንደኛው ፖኬት፣ አንደኛው ደግሞ የፖኬት ፌሲንግ ነው ማለት ነው። ስለዚህ በሚሰፋበት ወቅት የዚህን አይነት መልክ ነው የሚኖረው። ስለዚህ ቀጥሎ ዌስት ባንዳችንን እንሰራለን ማለት ነው። ስለዚህ ዌስት ባንዳችንን ለመስራት የወገባችንን ዙሪያ ልኬት እናስቀምጣለን።
እዛ ላይ ደግሞ 0.25 ኢንች ሲማላውን እንሰጣለን። ከዛ ቀጥሎ ደግሞ 2 ኢንች ደግሞ የሚጠላለፉበትን ማለት ነው። ያንን ካረግን በኋላ ደግሞ 1.5 ኢንች እንሰጠዋለን ማለት ነው። ላይ እናሰምራለን፣ ከጎኑ እናሰምራለን። እናንተ ከዛ በላይ መጨመር ትችላላችሁ፣ እንደ ፍላጎታችሁ መጨመር ትችላላችሁ። እኔ 1.5 ኢንች ነው የሰጠሁት። ከዛ በኋላ ያንን መስመሩን እንዘጋለን ማለት ነው። ስለዚህ በመቀጠል ያችን 2 ኢንቿን ኦቨርላፕ የምታደርገውን የቀበቷን ለይተን እናሰምራታለን ማለት ነው። ከዛ በመቀጠል ዙሪያውን ሃፍ ኢንች ሲማላዋስ እንሰጣለን። ይሄኛውን መስመር ያላሰመርኩበት ምክንያት ፎልድ አድርገን ወይ ደግሞ አጥፈን ስለምንሰራ ማለት ነው። ለዛ ነው ያላሰመርኩት። ከዛ ከ2 ኢንቿ እስከ መጨረሻው ድረስ ያለችውን መስመር በመያዝ መሀለኛውን እናጠላታለን። የሚጠቅመው ደግሞ ለምንድነው? በኋላ ላይ ጨርቃችሁ ላይ ኖች ለመስራት ነው። ሴንተራችሁ ለማግኘት ይጠቅማችኋል ማለት ነው። ፓተርናችሁ ላይ ኖቶች ወይ ደግሞ ምልክቶች ጠቃሚዎች ናቸው። ምክንያቱም በስፌት ወቅት ላይ ፐርፌክት የሆነ ስራ እንዲመጣላችሁ ይረዳችኋል ማለት ነው። ይሄን ከጨረስን በኋላ ቆርጠን እናወጣዋለን። ስለዚህ በዚህ መልኩ የዌስት ባንዳችንን ፓተርን ጨርሰናል ማለት ነው። እንግዲህ ተመልካቾቼ ሙሉ የሱሪ ፓተርንን አሳይቻችኋለሁ። እንደቀለላችሁ ተስፋ አደርጋለሁኝ። ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኝ። አመሰግናለሁ።